በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በክርስቶስ ደም የከበራችሁ ሁላችሁ ምእመናን እግዚአብሔር አምላክ ብርሃነ ትንሣኤውን በሰላም አሳልፎ ለዚህ ለዛሬው ዕለት ስላደረሰን ስሙ ለዘላለም የተመሰገነ ይሁንና በድጋሚ እንኳን ለብርሃነ ትንሣኤው አደረሳችሁ አደረሰን። ምክንያቱም ሳምንቱ በሙሉ እንዳንድ እሑድ እንዳንድ ትንሣኤ ነው። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን። እንግዲህ ዛሬ ስድስተኛ ቀን ነው። ጌታ ከተነሳ በኋላ እሑድ ተነሳ፣ ሰኞ ሁለት፣ ሰኞ ማዕዶት ይባላል። ማክሰኞ የሐዋርያው ቶማስ መታሰቢያ ነው፣ ካላየው አላምንም ያለው። ዛሬም ካላየን አናምንም የሚሉ ብዙዎች ስላሉ ማለት ነው። ረቡዕ አልዓዛርን ከሞት ያስነሳበትና አልዓዛርን ከሞት ያስነሳ እሱ ደግሞ ሞትና መቃብርን ድል አድርጎ ተነሳ ለማለት የአልዓዛር መታሰቢያ ነው። ሐሙስ አምስተኛ ቀን ማለት ነው። አዳም ሐሙስ አዳም ከዓለመ ሲኦል ወደ ዓለመ ገነት የተሸጋገረበት የገባበት የተመለሰበት ቀን መታሰቢያ ነው፣ መታሰቢያ ቀን ነው። ዓርብ ደግሞ ቤተ ክርስቲያን የተመሰረተችበት ዕለት ነው። ዓርብ ቤተ ክርስቲያን እንደገና የተመሰረተችበት ዕለት ነው። ቤተ ክርስቲያን ማለት እኛ ራሳችን ነን፣ ክርስቲያኖች ማለት። ቤተ ክርስቲያን ማለት የምትታየዋና የማትታየዋ መድኃኔ ዓለም ኢየሱስ ክርስቶስ ራሷ የሆነ የምትታየዋና የማትታየዋ ቤተ ክርስቲያን ማለት ነው። የማትታየዋ ቤተ ክርስቲያን በአካለ ነፍስ ዛሬ በዓለመ ገነት በአካለ ነፍስ ያሉ ቅዱሳን፣ በአካለ ነፍስ ያሉ ክርስቲያኖች፣ በአካለ ነፍስ ያሉ ምእመናን የማትታየዋ ቤተ ክርስቲያን ይባላሉ። በአካለ ሥጋ ያለነው ደግሞ የምትታየዋ ቤተ ክርስቲያን እንባላለን እና የማትታየዋንም የምትታየዋንም ቤተ ክርስቲያን የመሰረተበት ያጸናበት ነፃ ያወጣበት እሷን የእሱ ያደረገበት ዕለት መታሰቢያ ነው። ዓርብ በጣም የሚገርም ነው። እኛን ነፃ ያወጣን ዓርብ ነው። መጀመሪያ የሰው ልጅ የተፈጠረው ዓርብ ነው። በራሱ ጥፋት የሰው ልጅ ሞትን በመምረጡ ሞተ፣ ከዓለመ ገነት ተባረረ፣ ጠፋ፣ ከእግዚአብሔር ተለየ። በጨለማው ዓለም ውስጥ በዲያብሎስ ግዛት ይኖር ነበረ። ኋላ ደግሞ ሰውን እንደገና ወደ ቀደመ ክብሩ የመለሰበት እንደገና የፈጠረበት ዕለት ደግሞ ዓርብ ነው። እንደሚታወቀው ጌታ ስለ ሁላችን ነፃነት የእኛን የሞት ዕዳ ከፍሎ እኛን ወደ ቀደመ ተፈጥሯችን፣ ወደ ቀደመ ክብራችን፣ ወደ ቀደመ ልጅነታችን ለመመለስ የተሰዋልን ዓርብ ዕለት ነው። ስለዚህ ያ ሰሙነ ሕማማት ላይ ስለሆነና ስለማይመች መታሰቢያው እንዲሆን ነፃ የወጣንበት የደስታ ቀን ቤተ ክርስቲያን ነፃ የወጣችበት የተመሰረተችበት የተፈጠረችበት እንደገና የተፈጠረችበት ዕለት መታሰቢያ ነው ዓርብ። ወደ ኤፌሶን ሰዎች ምዕራፍ 2
ከቁጥር 7 ጀምሮ አነባዋለሁ። ከቁጥር 6 ጀምሮ በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን ይላል። ተመልከቱ። አሁን የተነሳው እሱ ብቻ አይደለችም ማለት እሱ ብቻ አይደለም። ቤተ ክርስቲያንም ተነስታለች፣ ከሞት ተነስታለች። ትንቢተ ኢሳይያስ ምዕራፍ 53 ውስጥ ጌታ ገና ሳይገረፍ ስለኛ መከራ ሳይቀበል ሳይቆስል ሳይሞት ነቢዩ ኢሳይያስ በሱ የሥጋ ቁስል እኛ እንደተፈወስ በሱ ሞት እኛ እንደዳን ይናገራል። ገና ሳይሆን ለምን እንደሚሆን የታወቀ የተረጋገጠ ስለሆነ አሁንም ትንሣኤያችን የተረጋገጠ በክርስቶስ የተረጋገጠ ስለሆነ የቤተ ክርስቲያን ሁለንተናዋ መሰረቷም ትንሣኤ የጌታ ትንሣኤ ስለሆነ በሱ ትንሣኤ የኛ ትንሣኤ የተረጋገጠ ስለሆነ አስነሳን አለ ቅዱስ ጳውሎስ። ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ዛሬውኑ እንደተቀመጠን በምድር እያለን ልክ በአካለ ነፍስ በሱ ዙሪያ ያሉ ራእየ ዮሐንስ ምዕራፍ 7 ላይ ምዕራፍ 6 ላይ እንደምናየው መቼስ ቅዱሳኑ በሱ የክብሩ ዙሪያ ናቸው። ቁጥር ስፍር ከሌላቸው ቅዱሳን መላእክት ጋር ቁጥር ስፍር የሌላቸው ክርስቲያኖች በአካለ ነፍስ በዚህ አሉ። ስለዚህ ምንድነው ያለው? በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። እነሱን በማይታይ እኛ ስጋን የለበስን በማናያቸው ሁኔታ በረቀቀ የአካል ኑሮ በመንፈስ አብረው ይኖራሉ ከሱ ጋር። እኛም እንኳን በስጋ እያለን አሁን ከሱ ጋር አብሮ እንዳስቀመጠን በዚያ ምክንያቱም ቅድም ባለፈው እንደተነጋገርነው የተሰጠንን ጸጋ አክብረን ከያዝነው በኃጢአት ብንወድቅም እየተነሳን በቅዱስ ቁርባን እየታደስን እስከ መጨረሻው ሕቅታ ድረስ ከሱ ጋር ከሆን የተረጋገጠ ስለሆነ አሁንም ከሱ ጋር አስቀመጠን የሚለው። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋል ማለት ቸርነቱ ማለት ነው። ቸርነቱ በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ማለት የኛ ተጋድሎ አይደለም። መቼስ የኛ ድርሻ አለ፣ የኛ ተጋድሎ አለ፣ የኛ የራሳችን ድርሻ አለ። ግን ዋናው ለዓለመ ገነት መብቃት፣ ለትንሣኤ ሙታን መብቃት፣ ከሱ ጋር ለመቀመጥ፣ ከሞት ለመነሳት ቸርነቱ ብቻ የሱ ቸርነት ነው እና ማንም እንዳይመካ ከስራው አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ እኛ ፍጥረቱ ነንና አለ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካም